ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽብኦ ወልተሁ ነሲኦ። ካህናት ወንድሞቻችን ዲያቆናት፣ ወንዶችም ሴቶችም ሕፃናትም በእግዚአብሔር ፍጹም ሰላምታ ይድረሳችሁ። እንደምን አደራችሁ? እንደምን አደራችሁ? ኃያሉ አምላካችን ልዑሉ አምላካችን ቅዱሱ አምላካችን በቅድስናው ቀድሶ በበረከቱ ባርኮ በረድኤቱ ጠብቆ አስፈሪውንና ግዙፉን ጨለማ አሳልፎን ረቂቁን ብርሃን ሰጥቶን በረድኤቱ አቅርቦ በፍቅሩ ስቦ በቅድስናው ስፍራ ተሰብስበን ገናና የሆነውን ቅዱስ የሆነውን ስሙን እየጠራን አቤቱ ይቅር በለን አቤቱ ራራልን ለማለት ያበቃን የአባቶቻችን አምላክ ስለማይነገር ስጦታው ስሙ ይክበር ይመስገን። ስሙ ይክበር ይመስገን። እስመ ኃያል አንተ ኩቶ ስቡሕ ወለከ ስብሐት ለዓለመ ዓለም። መጨረሻ ላይ ሁላችንም ከካህናቱ ጋር ኃያል ነህ፣ ገናና ነህ፣ ልዑል ነህ፣ አንተ ሰማይና ምድርን የፈጠርክ ነህ፣ አንተ ሰውና መላእክትን ለምስጋና ለውዳሴ ለቅዳሴ ለዝማሬ የፈጠርክ ነህ፣ ቅድመ ዓለም የነበርክ ነህ፣ ዛሬም በመካከላችን ያለህ ነህ፣ ዓለምንም አሳልፈህ የምትኖር አንተ ኃያል ነህ፣ ለአንተ ምስጋና እስከ አርያም ይገባሃል እያል አብረን ከካህናቱ ጋር ስናመሰግን ነበረ። የእግዚአብሔር ልጆች ምእመናን፣ ምእመናት እግዚአብሔር ስለፈቀደልን ነው በዚህ ስፍራ የምንገኘው። እግዚአብሔር ስለረዳን፣ እግዚአብሔር ስላገዘን፣ እግዚአብሔር ስለደገፈን ነውና ኃያሉ አምላካችን ስሙ ይክበር ይመስገን። እስመ ብርሃን መጽአ ውስተ ዓለም ወአብደረ ጽልመተ ብርሃን። ብርሃን ክርስቶስ ወደ ዓለም መጣ፣ ሰዎች ደግሞ ከብርሃን ይልቅ ጨለማን ወደዱ። በቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 19 ላይ የሚገኝ ሕያውና ዘላለማዊ ቃል ነው። እንደ ቤተ ክርስቲያናችን ሥርዓት አምልኮ በዓመት 2 ጊዜ የዓለም ብርሃን የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ በዚህ ምድር ላይ እየተመላለሰ ወንጌልን በሚሰብክበት ጊዜ ጎባጣ ማቅናቱ፣ ዕውራንን ማብራቱ፣ ለምጻምን ማንጻቱ፣ ጎባጦችን ማቅናቱ፣ አጋንንትን ማውጣቱ በሰፊው ትምህርተ ወንጌል የሚሰጥበት ሰንበት ነው። በዓመት 2 ጊዜ በዐቢይ ጾም በጾሙ አጋማሽ መጻጉዕ ተብሎ በሚጠራው ዕለተ ሰንበት በሰፊው የአምላካችንን የድኅነት ሥራ የምንናገርበት ቀን ነው። በዚህኛው ጾመ ነቢያት ደግሞ በዛሬው ቀን ደግሞ የአምላካችን ዕውራንን ማብራቱ፣ ጎባጣን ማቅናቱ፣ ለምጻምን ማንጻቱ፣ የሞተ ማንሳቱ፣ አጋንንትን ማውጣቱ በሰፊው ትምህርተ ወንጌል የምናገኝበት ቀን ነው። ቀደም ሲነበብ ወንጌሉን እንደሰማችሁት አምላካችን ራእይን ያበራበት ቀን ነው። በዛሬው ቀን ይህንን የመታሰቢያ የምናደርግበት ነው። የትምህርታችን መነሻ የሚሆነው ዮሐንስ ወንጌል ምዕራፍ 3 ከቁጥር 19 ላይ እስመ ብርሃን መጽአ ውስተ ዓለም፣ ብርሃን ክርስቶስ ወደ ዓለም መጣ፣ ወአብደረ ሰብእ ጽልመተ እምብርሃን፣ ሰዎች ደግሞ ከብርሃን ይልቅ ጨለማን ወደዱ። እስመ እኩይ ምግባሩ፣ ስራቸው ክፉ ነውና፣ ስራቸው የከፋ ነውና፣ የሰው ልጆች ከብርሃን ክርስቶስ ሰይጣንን ወደዱ፣ ከእውነት ሐሰትን ወደዱ፣ ከእምነት ክህደትን ወደዱ፣ ከጽድቅ ኃጢአትን ወደዱ፣ ከብርሃን ይልቅ ጨለማን ወደዱ። ወአብደረ ሰብእ ጽልመተ እምብርሃን፣ የሰው ልጆች ከብርሃን ይልቅ ጨለማን ወደዱ። ጨለማ ዲያብሎስ ነው፣ ብርሃን ክርስቶስ ነው። የእግዚአብሔር ልጆች ምእመናን እየሰማችሁ ነው? ከቃሉ ጋር ናችሁ? ልዑል እግዚአብሔር ከሁላችን ጋር ይሁን። የልቦናችንን ደጅ ክፈትልን። ብርሃን ክርስቶስ ነው፣ ጨለማ ዲያብሎስ ነው። እውነት ክርስቶስ ነው፣ ክህደት ዲያብሎስ ነው። እምነት ክርስቶስ ነው፣ ክህደት ዲያብሎስ ነው።
እውነት ክርስቶስ፣ ሐሰት ዲያብሎስ ነው። የሰው ልጆች ከብርሃን ይልቅ ጨለማውን ወደዱ፣ ስራቸው ክፉ ነውና። ክፉ የሚያደርግ ሰው ብርሃንን ይጠላልና ወደ ብርሃን አይመጣምና ስራቸው ክፉ ስለሆነ። እንግዲህ በቅዳሴው መሃል ላይ ዲያቆናቱ በምስባክ ከቅዱስ ዳዊት መዝሙር የተውጣጣውን ለዛሬ ተቀምሮ አባቶቻችን ያስቀመጡልን ዝማሬ ሲዘምሩልን ነበረ። ደቂቀ እጓለ እመሕያው እስከ ማዕዜኑ ታከብዱ ልበክሙ፣ እናንተ የሰው ልጆች ሆይ ልባችሁን ለምን ታከብዳላችሁ? ልባችሁን ለምን ክፉ ታደርጉታላችሁ? ለምን ትታፈቅሩ ከንቶ ወተሐሱ ሐሰተ፣ ለምን ከንቱ ነገርንስ ትናገራላችሁ? ሐሰትንስ ለምን ታወራላችሁ? እያለ ዳዊት አባታችን ልበ አምላክ የተባለው 7 ሀብታት የተሰጠው ኃላፊያት መጻሕያት የተገለጡለት ዳዊት አባታችን እስከ ዓለም ፍጻሜ የሚነሱትን በክፋት የሚኖሩትን የሰው ልጆች ሁሉ ደቂቀ እጓለ እመሕያው እስከ ማዕዜኑ ታከብዱ ልበክሙ፣ እናንተ የሰው ልጆች ሆይ እስከ መቼ ድረስ ልባችሁን ታከብዱታላችሁ? ልባችሁን ታስጨክኑታላችሁ? ልባችሁን በክፉ ሥራ ታኖሩታላችሁ? እያለ ዳዊት አባታችን የዘመረው ዝማሬ ነው። ወአብደረ ሰብእ ጽልመተ እምብርሃን፣ የሰው ልጅ ከብርሃን ይልቅ ጨለማን ወደደ ብሎ አምላካችን ኢየሱስ ክርስቶስ የነገረን ክፋታችን ብዙ ስለሆነ ነው። የእግዚአብሔር ልጆች ከብርሃን ይልቅ ጨለማን፣ ከእውነት ይልቅ ሐሰትን፣ ከእምነት ይልቅ ክህደትን የወደደ የሰው ልጅ ብርሃንን ይጠላልና ወደ ብርሃን ሊመጣ ከቶ አይችልምና። ብርሃን መጻ ውስተ ዓለም፣ ወደ ዓለም ግን ብርሃን ክርስቶስ መጣ። ዓይነ ስውሮችን ሊያበራ፣ ጎባጦችን ሊያቀና፣ ድዳዎችን ሊያናግር፣ የሞቱትን ሊያነሳ፣ አጋንንትን ሊያወጣ ብርሃን ሆኖ ወደ ዓለም መጣ። የሰው ልጆች ግን ስራቸው ክፉ ስለሆነ ብርሃንን ይጠላሉ። ለዚህ ነው በዳዊት ላይ አድሮ አምላካችን የሚገስጸን የሚመክረን የሚያስተምረን ደቂቀ እጓለ እመሕያው እስከ ማዕዜኑ ታከብዱ ልበክሙ፣ እናንተ የሰው ልጆች ሆይ ልባችሁን እስከ መቼ ታከብዱታላችሁ? ለምን ትታፈቅሩ ከንቶ፣ ከንቱ ነገር ለምን ትወዳላችሁ? ወተሐሱ ሐሰተ፣ ሐሰትንስ ለምን ትናገራላችሁ? አይምሩ ከመ ተሰብሐ እግዚአብሔር በጻድቁ፣ እግዚአብሔር በጻድቃን በቅዱሳን በነቢያት በሐዋርያት እንደተመሰገነው ክብርና ምስጋና ለአምላካችን ይሁን። እግዚአብሔር በጻድቃን፣ እግዚአብሔር በቅዱሳን፣ እግዚአብሔር በነቢያት፣ እግዚአብሔር በሐዋርያት እንደተመሰገነው እናንተ የሰው ልጆች ሆይ ልባችሁን ለምን ታከብዱታላችሁ? አምላካችን ይህን ቃል ከተናገረ ከዳዊት በኋላ ሰውን ወዶ ሰው የሆነው በምድራችን ተመላልሶ ወንጌለ መንግሥትን ያስተምር የነበረው ኢየሱስ ክርስቶስ ወአብደረ ሰብእ ጽልመተ እምብርሃን፣ የሰው ልጆች ከእውነት ሐሰትን ወደዱ፣ ከክፋት ከደግነት ክፋትን ወደዱ፣ ከብርሃንም ጨለማን ወደዱ። ስለዚህ ወደ ብርሃን አይመጡም፣ ስራቸው ክፉ ስለሆነ አለ። ዳዊትም ይህንን ነገረ። የሰው ልጆች ሆይ እስከ መቼ ልባችሁን ታከብዱታላችሁ? ለምን ትታፈቅሩ ከንቶ፣ ከንቱ ነገር ለምን ትወዳላችሁ? ወተሐሱ ሐሰተ፣ ሐሰትን ስላንደበታችሁ ለምን ታስለምዱታላችሁ? አይምሩ ከመ ተሰብሐ እግዚአብሔር በጻድቁ፣ እግዚአብሔር በደጉ ሰው በአብርሃም እንደተመሰገነ ወቁ። እግዚአብሔር በደጉ ሰው በኖህ እንደተመሰገነ ወቁ። እግዚአብሔር በደጉ ሰው በሙሴ እንደተመሰገነ ወቁ እያለ ዳዊት አባታችን ይዘምርልናል። እናንተ የሰው ልጆች ለምን ልባችሁን ታከብዳላችሁ? እንግዲህ እስራኤላውያን በ5 አይነት ስም ይጠሩ ነበር የእግዚአብሔር ልጆች። አንዳንዶቹ የማኒ ልጆች ይባላሉ። በማኒ መነናውያን ተብለው ይጠራሉ። በሳዶቅ ሰዱቃውያን ይባላሉ። በፋሬስ ፈሪሳውያን ይባላሉ። በኤሞር ዕብራውያን ይባላሉ። በይሁዳ የአይሁድ ልጆች 5 አይነት ስም አላቸው። እነዚህ ናቸው እንግዲህ ወአብደረ ሰብእ ጽልመተ እምብርሃን፣ የሰው ልጆች ከብርሃን ይልቅ ጨለማን የወደዱ የእግዚአብሔር ልጆች ምዕመናንና ምዕመናት፣ በዛሬው ዕለት አምላካችን ዓይነ ስውር ያበራበት ቀን ነው።
ደቂቀ ባለሙያው ለምን ትታፈቅሩ ከንቶ ታንሱ ሐሰተ ሐሰትን ለምን ትናገራላችሁ? ለምን ትሸነግራላችሁ? ለምን ክፋትን ታወራላችሁ? እያለ ዳዊት አባታችን የነገረን ይህንን ነው። ማኒ የሚባል ሰው ነበረ ይላል በትርጓሜ ላይ። መዝሙረ ዳዊትን አባቶች ተረጉሞ ማኒ የሚባል ሰው ነበረ። እጅግ ዝጉሃዊ ባህታዊ የሆነ ብቸኛ የሆነ በጸሎት የሚኖር ምንተይወቆ ለሰብለ እመ ኩሉ ዓለመ ረብሃ ወነፍሱሃ ብሎ ሰው ይህን ዓለም ሊገዛ ቢነዳ በዓለም ውስጥ ያለውን ሀብትና ንብረት በእጁ ጭብጥ በእግሩ ግጥ ቢያደርግ ሰው በነፍሱ ከተጎዳ ምን ይረባዋል የሚለውን ቃል ይዞ ብቸኝነትን የሚወድ ባህታዊ ዝጉሃዊ የሆነ አንድ ሰው ነበረ። ስሙ ማኒ ይባላል። እየሰማችሁ ነው? ማኒ የሚባል ሰው ነበረ። ሀብቱንም ንብረቱንም ሁሉም ትቶ በብቸኝነት በዋሻ ውስጥ የሚኖር ሰው ነው። አንድ ሀብት ነበረው። አህያ ይዞ ነው ወደ ዋሻ የገባው። ሁለት ልብ ይዞ ነው የእግዚአብሔር ልጆች። አህያውን አስከትሎ ወደ ዋሻ ገባ። ከዕለታት አንድ ቀን እግዚአብሔር አምላክ አህያው እንዲጠፋ አደረገበት። ያን ጊዜ ወጥቶ ቢፈልገው አህያውን አጣው። አህያው እንዲገኝለት ሱባኤ ገባ። ንብረቴን መልስልኝ፣ እኔም በጾም በጸሎት የምኖር ዝጉሃዊ ባህታዊ ነኝ። የኔን ንብረት እንዴት ትወስዳለህ? ይሄን ካልመለስክልኝ በምድር ላይ ፈጣሪ የለም ብዬ እክዳለሁ አለ። እየሰማችሁ ነው? እየሰማችሁ ነው? እግዚአብሔር ልጆች ለምን ትታፈቅሩ ከንቱ ነገር ለምን ትናገራላችሁ? ለአንደበታችሁ ሐሰትን ለምን ታስለምዱታላችሁ? ብሎ ዳዊት የገሰጸን ለሁሉ የሚሆን ቃል ሕያውና ዘላለማዊ ቃል ነው። አህያዬ ከተገኘ ለዚህች ዓለም ፈጣሪ አለ። አህያዬ ካልተገኘ አልባቲ ሰራይ ወመጋቢ ለዛቲ ዓለም፣ ለዚህች ዓለም ፈጣሪ የላትም ብሎ ቃል ገብቶ ሱባኤ ገባ። እግዚአብሔር በትህትና ሲለምኑት ቅርብ ነው። እኔ ቅርብ ነኝ ነው ያለው፣ ሩቅ አይደለሁም ነው ያለው። የሰው ልጅ ሁሉ ተሰውሮ የሚሰራውን የማይ በሰማይ በምድር የሞላሁ ነኝ ይላል በትንቢተ ኤርምያስ ምዕራፍ 23 ከቁጥር 23 ላይ እኔ ምንድን ነኝ አለ? ቅርብ ነኝ፣ ሩቅ አይደለሁም። የሰው ልጅ ሁሉ ተሰውሮ የሚሰራውን የማይ በሰማይ በምድር የሞላሁ እኔ እግዚአብሔር ነኝ ይላል። የማንን ልቦና እግዚአብሔር ተመለከተ። ሱባኤ ገባ። አህያዬ ከተመለሰ እግዚአብሔር አለ ብዬ አምናለሁ። አህያዬ ከጠፋበት ካልተገኘልኝ እግዚአብሔር የለም ብዬ እክዳለሁ አለ። ሱባኤ ገባ። እግዚአብሔር በትህትና ቢለምኑት ቅርብ ነው። የእግዚአብሔር ልጆች ምዕመናን በትዕቢት ሆነን ልባችን ተነፍቶ ብንመጣ ግን እግዚአብሔር ከኛ ይርቀናል። ሰማይ ከምድር እንደሚርቅ ምስራቅ ከምዕራብ እንደሚርቅ ሐሳባችሁ ከሐሳቤ መንገዳችሁ ከመንገዴ እንዲህ የራቀ ነው፣ እንዴት ልቅረባችሁ ይላል በትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 ላይ። እየሰማችሁ ነው? ሐሳባችሁ ከሐሳቤ መንገዳችሁ ከመንገዴ እንዲህ የራቀ ነው፣ እንዴት ልቅረባችሁ? እንዴት ልስማችሁ? ይላል እግዚአብሔር አምላክ በኢሳይያስ ላይ አድሮ። ስለዚህ ማኒ ልቡን በጽድቅ ሞላና የኔ ንብረት ሊጠፋ አይገባም፣ እኔ ባህታዊ ዝጉሃዊ ጸሎተኛ ሰው ነኝ። አህያዬ ከተገኘ እግዚአብሔር አለ፣ አህያዬ ከተገኘ እግዚአብሔር የለም ብዬ እክዳለሁ አለ። ሱባኤ ገባ። ሱባኤውን ጨርሶ ሲወጣ ቅርብ የነበረው አህያ ራቀበት፣ ይገኝ የነበረው አህያ ጠፋበት። እግዚአብሔር በእንዲህ አይነት ልብ ቢለምኑት አይሰማምና ራሱን ከፍ ከፍ ያደረገ ይዋረዳልና፣ ራሱን ዝቅ ያደረገ ከፍ ይላልና። ለስም አጠራሩ ክብር ይግባውና በሉቃስ ወንጌል ምዕራፍ 18 ከቁጥር 9 ጀምረን ሁለት ሰዎች ነበሩ ለጸሎት ለምስጋና ወደ ቤተ መቅደስ እየተጠራሩ የሚመጡ፣ አንዱ ፈሪሳዊ ሁለተኛው ቀራጭ። የእግዚአብሔር ልጆች ምዕመናን ሁለት ሰዎች እንደኛ ተሰብስበው ወደ መቅደስ ምስጋና ሊያቀርቡ ሊጸልዩ ሊያመሰግኑ ወደ ቤተ መቅደስ መጡ። አንዱ ቀራጭ ነው፣ ሁለተኛው ፈሪሳዊ ነው።
ከሰፈር ተጠራርተው መጡ። ከቤተ መቅደሱ ከውጭው ደጃፍ ላይ ደረሱ። ቀራጩ አንገቱን ደፋ፣ መሬት ላይ በልቡ ተደፋ። አምላኬ ፈጣሪ ሆይ አለ፣ ቀና ብዬ ሰማይ ለማየት አይገባኝም፣ ቤተ መቅደስህን ልረግጠው አይገባኝም፣ እኔ ኃጢአተኛ በደለኛ ሰው ነኝ አለ። በትህትና ራሱን ዝቅ አደረገ። ፈሪሳዊ ደግሞ በሳምንት 2 ቀን እጾማለሁ፣ አስራት በኩራት እሰጣለሁ፣ ሰንበትንም አከብራለሁ፣ እንደዚህ ቀራጭ አላደረከኝ፣ እንደ ኃጢአተኞች አላደረከኝ፣ አመሰግናለሁ እያለ ራሱን በጽድቅ ሞልቶ ጫማውን ሳያወልቅ ሰማይ ሰማይ እያየ ወደ ቤተ መቅደስ ገባ። ፈሪሳዊው ጽድቅ ሳያገኝ ይቅርታ ሳያገኝ ከነ ኃጢአቱ ከነ በደሉ ተመልሶ ወደ ቤቱ ሄደ። እዚያ በውጭው ደጃፍ ላይ በልቡ የተደፋው ቀራጭ ኃጢአቱ ተደምስሶለት በደሉ ይቅር ተብሎለት ነፍስና ሥጋው ተቀድሶለት ጽድቅ አግኝቶ ወደ ቤቱ ተመለሰ። ክብርና ምስጋና ለመድኃኔዓለም ይሁን። ራሳቸውን ዝቅ ያደረጉ ሰዎች ከፍ ያደርጋቸዋል እግዚአብሔር። በትህትና ሲለምኑ እግዚአብሔር ቅርብ ነው፣ ሩቅ አይደለም። ማኔ ግን እኔ ጻድቅ ሰው ነኝ፣ እኔ ባህታዊ፣ እኔ ጸሎተኛ፣ የኔ ንብረት ሊጠፋ አይገባውም። ከተገኘ እግዚአብሔር አለ፣ ካልተገኘ እግዚአብሔር የለም እላለሁ አለ። ሱባኤውን ጨርሶ ሲወጣ ቅርብ የነበረው አህያ ራቀበት፣ ይገኝ የነበረው አህያ ጠፋበት ይላል። ያን ጊዜ አልባቲ ሰራዒ ወመጋቢ ለዛቲ ዓለም፣ ለዚህች ዓለም ሰራዒ መጋቢ ፈጣሪ የላትም አለ። ፈጣሪ ፍጥረታት መጋቢ ዓለማት አምላኩን ፈጣሪ በአንድ አህያ ካለው የእግዚአብሔር ልጆች ዛሬ ያለን ሰዎች ምዕመናን እምነታችን ይህንን ይመስላል። ይህን ካደረግልኝ ይህን አደርግልሃለሁ፣ ይህን ካላደረግልኝ ይህን አላደርግም። ስለት እንኳን ስንሳል ይህን ካደረግሽ ይህን አደርግልሻለሁ አይባልም። የእግዚአብሔር ልጆች ወይኩን ፈቃድከ በሉኝ ነው ያለው። ያንተ ፈቃድ ይሁን በሉ ብላችሁ ጸልዩ ነው ያለው መድኃኔዓለም። ማኒ አህያው ሲጠፋ ሱባኤ ገባ። ከተገኘ እግዚአብሔር አለ፣ ካልተገኘ እግዚአብሔር የለም አለ። ሱባኤውን ጨርሶ ሲወጣ ይቅርብ የነበረው አህያ ወራቀበት፣ ይገኝ የነበረው ጠፋበት። አልባቲ ሰራዒ ወመጋቢ ለዛቲ ዓለም፣ ለዚህች ዓለም ፈጣሪ የላትም። ብርሃናት እንዲሁ በልማድ ይመላለሳሉ። መዓልትና ሌሊቱ፣ ቀንና ሌሊቱ፣ ብርሃንና ጨለማው፣ ክረምትና በጋው በልማድ ይመላለሳል እንጂ ለዚህች ዓለም ፈጣሪ የላትም ብሎ ካደ። ከእንዲህ አይነት ክደት እግዚአብሔር ይሰውረን። ዳዊት ለዚህ ነው ደቂቀ እጓለ እመሕያው እስከ ማዕዜኑ ታገብሩ ልበክሙ፣ እናንተ የሰው ልጆች ሆይ ጻድቅ ነን፣ በጎ ነን፣ ጾመኛ ነን፣ ጸሎተኛ ነን እያላችሁ ልባችሁ ለምን ታከብዱታላችሁ? ይለናል እግዚአብሔር። እየሰማችሁ ነው? ጾመኛ ነን፣ ጸሎተኛ ነን፣ አስቀዳሽ ነን፣ ኪዳነ አድራሽ ነን፣ ቆራቢ ነን እያላችሁ ልባችሁ ለምን ታከብዱታላችሁ? ለምን ትታፈቅሩ ከንቶ ከንቱ ነገርን ስለምን ትወዳላችሁ? ወትሐሱ ሐሰተ ሐሰትን ስለምን ትናገራላችሁ? እግዚአብሔር በደጋጎቹ በእነ አብርሃም በእነ ይስሐቅ በእነ ያዕቆብ እንደተመሰገነ እወቁ። እግዚአብሔር በእነ ኖህ በእነ ሙሴ በእነ ሎጥ እንደተመሰገነ እወቁ ብሎ ዳዊት አባታችን እንዲህ አድርጎ ይገስጸናል። ዲያቆናቱ ነበር ሲዘምሩ የነበረው የእግዚአብሔር ልጆች ምዕመናን። እንግዲህ በዛሬው ዕለት ለስም አጠራሩ ክብር ይግባውና አምላካችን አነ ውእቱ ብርሃኑ ለዓለም፣ በዓለም ሳለሁ የዓለም ብርሃን እኔ ነኝ ያለበት ቀን ነው። እየሰማችሁ ነው? ምን ያለበት ቀን ነው? የዓለም ብርሃን እኔ ነኝ። በቅዱስ ዮሐንስ ወንጌል ምዕራፍ 9 ከቁጥር 5 ላይ እግዚአብሔር አምላካችን በዚህ ምድር ላይ ወንጌል መንግስትን በሚያስተምር ጊዜ ጎባጣ ያቀናል፣ ዕውር ያበራል፣ ለምጻም ያነጻል፣ ዱዳ ያናግራል፣ አጋንንት ያወጣል፣ የሞተም ያነሳ ነበረ። በዚህች ቀን ግን በዮሐንስ ወንጌል ምዕራፍ 9 ከቁጥር 5 ላይ በዓለም ሳለሁ የዓለም ብርሃን እኔ ነኝ አለ። ቅድም በጠቀስኩላችሁ እስመ ብርሃን መጽአ ውስተ ዓለም፣ ብርሃን ክርስቶስ ለጨለማው ዓለም ብርሃን ይሁን። የወደቁትን ሊያነሳ፣ የጠፉትን ሊሰበስብ፣ ያደፉትን ሊያነሳ፣ የረከሱትን ሊቀድስ
ብርሃን ክርስቶስ ወደ ዓለም መጣ። ወአብደለ ሰብእ ጽልመተ ብርሃን የሰው ልጆች ከብርሃን ይልቅ ጨለማን ወደዱ። ስራቸው ክፉ ነውና፣ ምግባራቸው ክፉ ነውና፣ የሰው ልጆች ግን ከብርሃን ይልቅ ጨለማን፣ ከእውነት ይልቅ ሐሰትን፣ ከክርስቶስ ይልቅ ሰይጣንን፣ ከእምነት ይልቅ ክህደትን ወደዱ። ወደ ብርሃን አይመጡም ስራቸው ክፉ ነውና ብሎ ቅዱስ ዮሐንስ በወንጌሉ እንደነገረ እኔ የዓለም ብርሃን ነኝ ብሎ መድኃኒታችን ኢየሱስ ክርስቶስ ዛሬ የተናገረበት ቀን ነው። ከዕለታት አንድ ቀን ይላል የቅዱስ ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምረን እስከ መጨረሻው ስናነብ የሰማነው ቅድም የእግዚአብሔር ልጆች ከዕለታት አንድ ቀን አምላካችን ደቀ መዛሙርቱን አስከትሎ በአንዲት መንደር ውስጥ ሊያልፍ ሄደ። በዚያም ከእናቱ ማህፀን ሲወለድ ጀምሮ ዓይነ ስውር የሆነ ሰውን አገኘ። እሱን ሲያይ እሱ ሲቆም አለ መድኃኒዓለም በሽተኛ ሲያይ ይቆማል፣ አልፎ አይሄድም። እኛንን ረግጠናቸው ምን ሄደው አልፈናቸው ምን ሄደ የሰው ልጆች ነን። መድኃኒታችን የመጣው የወደቁትን ሊያነሳ፣ በሽተኞችን ሊፈውስ፣ ጎባጣ ሊያቀና፣ ዕውር ሊያበራ የመጣው መድኃኒታችን ኢየሱስ ክርስቶስ በአንዲት ሰፈር በሚያልፍ ጊዜ ከደቀ መዛሙርቱ ጋር አንድ ዓይነ ስውር የሆነ ሰው ከእናቱ ማህፀን ጀምሮ በፊቱ ላይ የዓይን ቅርጽ የሌለበት እንደ ግንባር ሆኖ ፊቱ የተፈጠረ ሰው አገኘ። ያን ጊዜ መድኃኒታችን ቆም አለ። ምራቁንም እንተፍ አለና በምራቁ ጭቃ ራሰና ዓይኑን የዓይን ቅርጽ ሰራለት። እየሰማችሁ ነው? የዓይን ቅርጽ ሰራለት። የዓይን ቅርጽ አበጀለት። የዓይን ቅርጽ አልነበረው። ሲፈጠር ጀምሮ እንደ ሰሌዳ ሆኖ የተፈጠረ ሰው ነው። ከዚህ ሰው ወደ መድኃኒዓለም ክርስቶስ ወላድ ማህፀን ክፉ ነው። የእግዚአብሔር ልጆች እንዲህ አይነት ልጅ አግኝተው ቤተሰቦቹ በሐዘን ዕድሜያቸውን የጨረሱ ናቸው። እሱም በቤዛ በመንገድ ዳር እየጣሉት ድቃቂ ሳንቲም እየለመነ በዚያ የሚኖር ነው። የዚህ ዓለም ብርሃን ያላየ ነው። ከተወለደ ጀምሮ ብርሃንና ጨለማን ቀንና ሌሊቱን የእናቱን እንኳን መልክ አይቶ የማያውቅ ልጅ ነው። ሲወለድ ጀምሮ ዓይነ ስውር ነው። መድኃኒታችን እሱ ስር መጣና ቆመ። ምራቁን እንተፍ አለና በጭቃ በዓይኑ በምራቁ አፈርን አራሰና ጭቃ አስተካከለና የዓይንን ቅርጽ አደረገለት። ሂድና ወደ ሰሊሆም ጸበል ሂድና ታጠብና ተጠምቀህ አለው። እየመሩ ወስደው ከጸበሉ ቦታ ደረሱት። ያን ጊዜ ገብቶ ተጠምቆ ሲወጣ ዓይኑ ቦግ በራለት አለ። ክብርና ምስጋና ለመድኃኒዓለም ይሁን። አነ ውእቱ ብርሃኑ ለዓለም በዓለም ሳለሁ የዓለም ብርሃን እኔ ነኝ አለ መድኃኒታችን ኢየሱስ ክርስቶስ። የእግዚአብሔር ልጆች ምእመናን፣ ይህ ሰው ከተወለደ ጀምሮ ይህን ዓለም ያላየ ነው። ቀንና ሌሊቱ ብርሃንና ጨለማውን ያላየ ነው። አሁን በዚህ ዘመን ዓይናቸው የጠፋ ዓይናቸው ማየት የተሳናቸው ወገኖቻችን በቴክኖሎጂ እየታገዙ እንደ ሰው ይማራሉ፣ እንደ ሰው ይጽፋሉ፣ ሰው ከዋለበት ውለው ይገባሉ። በዚያን ጊዜ ምንም አይነት እርዳታ መሳሪያ አልነበረም። በዚህ መጠን የእግዚአብሔር ልጆች ያንን ያበራበት ቀን ነው። አነ ውእቱ ብርሃኑ ለዓለም በዓለም ሳለሁ የዓለም ብርሃን ነኝ ያለበት ነው። ትምህርቱ ሰፊ ነበረ። ያው ቁርባኑ ስላለቀ ወደ ቅዳሴው እንሄዳለን። በዚያ ባውደ ምሕረቱ በሰፊው ትምህርቱን እንሰማለን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ሁሉ በልቦናችን ይጻፍልን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ